በዛሬው ፕሮግራማችን በመቀለ ከተማ ባጋጠመ የእሳት አደጋ የአንድ ቤተሰብ አባላት ስለመሞታቸው፣ የ5 ዓመትና የ9 ወር ህጻናት ነበሩ። እነዚህ ልጆች በቅጽበታዊ በዚያ እሳት አደጋ ወዲያው ነው ህይወታቸው ያለፈው። እናታቸው ደግሞ ወደ ሕክምና ስትረዳ ቆይታ ሌሊት 8 ሰዓት ላይ፣ አባትየው ደግሞ ትናንትና ህይወቱ ያለፈው ማለት ነው። ድምፅ አልባው ገዳይ ስለሚባለው ብክለት፣ መሬት መንቀጥቀጥና ላንድ ስላይድ ብዙ ሰው ባንዴ ጨርሶ ዜና ላይ አቴንሽን የሚሰጥ አይደለም፣ ሴክሲ አይደለም ይሉታል፣ አትራክቲቭ አይደለም ለዜና። ስለዚህ ብዙ ነገር ስለማይወራ ስለ አየር ብክለት ጸጥ ያለ ገዳይ ነው ብለን ነው ካራክተራይዝ የምናደርገው። ለቀጣዮቹ 20 ደቂቃዎች አብራችሁን ቆዩ። በትግራይ ክልል መቀለ ከተማ ባጋጠመ አሰቃቂ የእሳት አደጋ የአንድ ሙሉ ቤተሰብ ህይወት ቀጠፈ። በአደጋው 2 ህጻናትን ጨምሮ አባትና እናት ህይወታቸውን አጥተዋል። ላይን ጽጋብ የመቀለ ከተማ የአደጋ ስጋትና አደጋ መከላከል ተተኪ አስተባባሪ የሆኑትን አቶ ሀፍቶም ጸጋይን አነጋግራለች። መጋቢት 16 ምሽት 1 ተኩል አካባቢ መቀለ ከተማ ክፍለ ከተማ ሰሜን ላጪ በሚባል አካባቢ ያጋጠመ የእሳት አደጋ ነው። በዚህ ድንገተኛ የእሳት አደጋ የ4 ሰዎች ህይወት አልፏል ማለት ነው። ባልና ሚስት ከ2 ልጆቻቸው ህጻናት ልጆቻቸው ጋር በእሳት አደጋ ምክንያት ህይወታቸው አጥተዋል። የዚህ እሳት መነሻው ምክንያት ደግሞ ምንድነው ቢባል አሁን ትግራይ አጋጥሟት ያለው የነዳጅ እጥረት ሳቢያ የተገኘውን ነዳጅ ቤንዚን በየቤቱ እያስቀመጠ ነው። በተለይ ደግሞ የባጃጅ ሹፌር ስለነበር ለባጃጅ ሪዘርቭ ብሎ ያስቀመጠው ቤንዚን ነበረ። ምሽት ስለነበር መብራት አልነበረምና በዚያ ምክንያት ደግሞ ሻማ ለኩሰው ሻማ አብርተው ነበር። በተመሳሳይ ምጣድም ነበር፣ ክሰል ነገር የተቀጣጠለ ነበር። በዚያ ሰዓት ቤንዚኑ ከእሳቱ ጋር ተያይዞ ከሻማው ጋር ተለክቶ የተከሰተ አደጋ ነው ማለት ነው። እነዚህ 4 ሰዎች ህይወታቸውን ማጣት ህጻናት የ5 ዓመትና የ9 ወር ህጻናት ነበሩ። እነዚህ ልጆች በቅጽበታዊ በዚያ እሳት አደጋ ወዲያው ነው ህይወታቸው ያለፈው። እናታቸው ደግሞ ወደ ሕክምና ስትረዳ ቆይታ ሌሊት 8 ሰዓት ላይ፣ አባትየው ደግሞ ትናንትና ያው በነገታው 24 ሰዓት ልዩነት ነው ህይወቱ ያለፈው ማለት ነው። በደብረ ጽዮን የሚመራው የህወሓት ክንፍ የጠቅላይ ሚኒስትሩ የእጩ ጥቆማ ጥሪ ከትላንት በስቲያ ተቃውሞታል። ለምን? የትግራይ ፖለቲካን በቅርበት የሚከታተለው ዳንኤል ብርሃንን አነጋግረነዋል። የኢሜይሉ በኋላ የወጣውን የህወሓት መግለጫ 2 ትርጉም ነው ሊሰጠው የሚችለው። እንግዲህ ምንድን ነው የሚለው በጋራ ተናግረን ጀነራል ታደሰ ወረደ እንዲሾም ተስማምተን የነበረ ቢሆንም ፌዴራል መንግስት ያንን ወደ ጎን አድርጎ በኢሜይል ጥቆማ አድርጉ ወደሚል መጥተዋል የሚላለሁ። አሁን እዚህ ጋር ተናግሮም ከሆነ መስማማት ማለት ግን መስማማት የራሱ የቃል ትርጉም አለው። እስኪ ሊሆን ይችላል እሱም እናደርግ እንችላለን ምናምን ተብሎ ሊሆን ይችላል። ይሄ ቁርጥ ያለ ደግሞ ከሆነ መቼ እንደሆነ ቢነግሩን ማለት በዛ ወገን ያለው ለመጠየቅ ያመች ነበረ። ከዛ ውጭ ሌሎች ንግግሮች የፌዴራል መንግስቱ ከፍተኛ ክስ ያላቸው ናቸው። ከዚህ 2 ነገር ነው የሚገባኝ። አንደኛ ጠቅላይ ሚኒስትሩ የአሿሿሙን ሂደት የተናገርነውን ትተው ራሱ ሿሚ ሊሆን ፈለገ ብለው እየተከሰሱ ያሉት አንድ። ሁለተኛ ታደሰ ወረደ ላይሾም የሚቻል የሚል ጥርጣሬ ገብቷቸዋል። 3 ታደሰ ወረደ መሾሙንም ብዙም አልፈለጉትም ወይ ደግሞ ተሾሞ እኛ እንደምንፈልገው ማሄ ከሆነ እሱ ምስለኔ ነው ብለን እንደ ጌታቸው ረዳ ስሙን ለማጥፋት ካሁኑ መደላድል እናመቻች እያሉ ነው። 4ተኛ ከዚህ ጋር ተያይዞ ደግሞ እዛ ውስጥ ያቀረቧቸው ብዙ ክሶች አሉ። ፌዴራል መንግስቱ አሁንም ጸባጫሪ ሆኖ ሄዷል እና በጣም የከረሩ ቃሎች አሉ። እነዚህ ደግሞ እንግዲህ ፌዴራል መንግስቱ ጀነራል ታደሰ ወረደን ሾመም አልሾመም ሌሎች ምናልባት የማይፈልጓቸው ነገሮች የሹመቱና የውሳኔው አካል ሆኖ ተቀላቅለው የሚመጡ ከሆነ እንደ ጸባጫነት ምንቆጥራቸው ብለው ማስጠንቀቂያ መስጠት ይፈልጉ ይመስላል። መግለጫው ለሚቀጥለው ስቴፕ ለሚቀጥለው ውዝግብ መደላድል መፍጠሪያ ነው እንጂ በራስ ቁርጥ ያለ የሚያስቀምጠው ነገር የለም። ዞሮ ዞሮ ግን አንድ ማወቅ ያለብን ነገር ማንም ሰው ቢሾም ደብረ ጽዮን ቡድን ማንም ሰው ቢሾም በቀጣይነት ያንን ከመቃወም ከማደናቀፍ አይመለስም። ምክንያቱም ይሄ ከመጀመሪያው ጀምሮ ያላቸው አቋም የጊዜያዊ መንግስት የሚባለው ነገር ዲስፈንክሽናል መሆን አለበት። ከዛ ጊዜያዊ መንግስቱ ዲስፈንክሽናል ሆኖ በኋላ ምርጫ ሲደረግ እንደተለመደው 100% ከተቀለልን በኋላ ከዛ በኋላ የሚፈጸመው ካለ ይፈጸማል። አለዚያ 100% ያልተቀለልንበት መንግስት ግን ውጤታማ ሊሆን አይገባም የሚል አቋም ስለወሰዱ ማንም ሰው ቢሾም ራሱ ደብረ ጽዮን ራሱ እንኳን ቢሾም ያው 100% ስቲል እስካልያዙ ድረስ ማለት ነው አቃፊ መንግስት ሆነ አሁን ከተቋቋመ የሚቃወሙበት ምክንያት ሆነ አንደኛ በቂ ምክንያትም አለ። ፌዴራል መንግስት መፈጸም ሲገባው ብዙ ያልፈጸማቸው ይወስዳሉ። ከዛ ውጭም ግን ከማጠቃላይ ግን ፈንክሽናል የሆነ ነገር የሚሄዱ ፍላጎት የላቸውም። እንግዲህ ደግሞ መበጣጠሱ ከውስጥ መበጣጠስ ቀጣይ ስለሆነ የሚሆነው እንደዚህ አይነት መግለጫዎች በቀጣይ ተጠባቂ ናቸው። ጠቅላይ ሚኒስትር አብይ አህመድ ጊዜያዊ አስተዳደሩ ፕሬዚዳንት እንዲሆኑ የምትፈልጓቸውን ሰዎች ጠቁሙ ያሉት ለምን ይመስልሃል? ባንተ አረዳድ በቅንነትም መውሰድ ይቻላል፣ እንደ ፖለቲካ ተንኮልም መውሰድ ይቻላል። በቅንነት ዝም ብሎ ስል እስኪ ያላየነው ያላሰብነው ኦቨርሉክ ያደረግነው ሰው ካለ እስኪ ያላሰብነው ሰው ይጠቆም በሚል ልትወስደው ትችላለህ። ግን ይሄ ዝም ብሎ የሆነ ፕሮጀክት ማኔጀር ቦታ አይደለም። የሆነ ማለት የሆነ ሰው ውስጥ ከደቡብ አፍሪካ ወይ ከምናምን አምጥተን ልሾም አትችልም።
ኦልሬዲ የሚታወቅ ፖለቲካል ካፒታል ያለ ሰው ሊሾም አይችልም እና ሜይ ቢ የባለቤትነት ስሜት ለመፍጠር ይሆን በኤልታስ ብቻ ላይ እኔ በቅንነት እንጂ ከዛ ውጭ የተገኘ ሰው ሊሾም አይችልም። በዚህ መልኩ በድምፅም ሊሆን አይችልም። ኤኒዌይ አንዲያ ነው ግን ሰምተናል ለማለት ሊሆን ይችላል። ዝም ብሎ በክሎሳ ስትወስደው ትንሽ የፖለቲካ ደግሞ ብልጠት ወይም ተንኮል ያለበት የሚመስለው ነገር ምንድን ነው? እኔ ከእናንተ ይልቅ አሳታፊ ሆኛለሁ እናንተ በር ዘግታችሁ ነው ለመሾም የምትሞክሩት የሚል እና የመሾም ስልጣኑ የጠቅላይ ሚኒስትሩ ነው የሚል የራሳቸውን ስልጣን የማስረገጥ ፍላጎትና ያ ኮኖቴሽን ያ ትርጉም የአንድምታ ያለው ሙቭ ነው ያለው እርምጃ ነው። አሁን አቶ ጌታቸው ምን አይነት ዕጣ ፈንታ ላይ ነው ያላቸው? ምን ይሰማሃል አንተ? በቁርጠኝነት ይችላል በኩል የተወሰነ ነገር እንደሌለ ነው እኔ የምረዳው። ፐብሊክ ከሚባለው አለው በቁርጥ የተወሰነ ነገር እንደሌለ ነው። የጠቅላይ ሚኒስትሩም አሁን በዘሌተስት አሁን መጨረሻ ላይ የወጣው መግለጫ ልበለው ይሄ የኢሜይል ጥቆማ ስጡ ጥሪ ካየ አዲስ ፕሬዚዳንት ነው የሚለው። ስለዚህ ጌታቸው የሚቀጥል አይመስልም። እንግዲህ አዲስ ፕሬዚዳንት የሚለው ግን ያ እንግዲህ ህግ አይደለም ማለት መግለጫ ነው። ምንድነው የጥሪ ነው፣ ማስታወቂያ ነው። አዲስ ሰው ስላላገኘን ጌታቸው ይቀጥል ብለን ወሰን ሊሉ ይችላል ጠቅላይ ሚኒስትር። በአንድ ቃል ተነስተን መወሰን ባይቻልም ግን ከዛ መግለጫና ምናምን የምትረዳው ነገር ጌታቸው የማይቀጥል ነው የሚመስለው። ግን ስቲል ቁርጥ ያለ ነገር እና ደግሞ ጀነራል ታደሰ ደግሞ ይተካል የሚለውን ደግሞ ውስጡ ነው የሚቀጥለው የሚለው ደግሞ በሰፊው ብዙ ሰዎች ያወሩታል። ይሄ ነው ትሬንዲንግ ያለው ወሬ። ግን እዚህ ላይ ቁርጥ ያለ ነገር እንደሌለ ነው። ምንም ነገር ልንሰማ እንችላለን በቀጣይ ሳምንታት ውስጥ። በነገራችን ላይ ስብሰባ ገና ቢኖራቸው ይመስለኛል። ጠቅላይ ሚኒስትሩ ከነዚህ የጊዜ መንግስቱ አስተዳደር ኃላፊነት ላይ ከነበሩ ሰዎች ጋር ምናልባትም ህወሓትን ጨምሮ የሚያደርጉት ስብሰባ የሚኖር ነው ይመስለኝ። በተባቃድ ከዚህ በፊት በተባለው መልኩ ቀጠለ ማለት ነው። ግን ያው ሜይ ቢ ደግሞ ከዚህ በላይ ነገር መጓተት የለበትም ሰው ደግሞ የሆነ ቀን ላይ የፕሬዚዳንት ሹመት ልንሰማ እንችላለን። ምናልባት ግን ብዙ አንሰርቲኒቲ አለ። እርግጠኛውን የማትናገርባቸው ነገሮች ብዙ አሉ። ነገሮች ቀዘቀዙ ስትል በጣም ጦዘው ይመጣሉ። አሁን ቀጥሎ ምን አይነት ነገር ሊመጣ ስትል ደግሞ መልሰው ይረግባልና መጪው ጊዜ ምን ይመስልሃል? 6 ወር፣ 1 አመት፣ 2 አመት ትግራይ ውስጥ ምን የሚፈጠር ይመስላል? ምክንያቱም ሰዎች ጦርነት ይመጣል የሚል ስጋት አላቸው። እርግጠኛ የሆነ ነገር የለምና ምን ትተነበያለህ ወይም ምን ይሰማሃል? ጦርነት አንድ ፖሲቢሊቲ ነው። የተለያዩ ምክንያቶች ከትግራይ ስለሚመነጭ ምክንያት ይሁን ከጎረቤት ማለት ከኤርትራ የሚመነጭ የሚሆን ደግሞ ከኢትዮጵያ በራሷ ጊዜ ከምታደርገው እንቅስቃሴ ከትግራይ ጋር ብቻ ሳይሆን ከኤርትራ ጋር የሚኖራት ግጭት በብዙ ምክንያት እሱ አንድ ራሱን የቻለ ፖሲቢሊቲ ነው። ሁለተኛ በውስጥ የሚኖር አሁን ነገሮች ባሉበት ሁኔታ የሚቀጥሉ ከሆነ ከፍተኛ አመቃ ሰዎችን ማለት አጠቃላይ እንቅስቃሴዎችን የማፈንና ፖለቲካ ልበለው አስተዳደራዊ ሁኔታዎችን ወታደራዊ ማድረግ ሲባል በብዙ ነገሮች አስቸኳይ ጊዜ አዋጅ በሚመስል አይነት የእመቃ ሪፕሬሽን ሁኔታ ውስጥ የሚገባ ያደገ የሚሄድበት ስለዚህ ብዙ ምልክቶችን ወረድ እያሳዩ ስለሆነ ወደ እንደዚህ አይነት አስቸኳይ ጊዜ አዋጅ በሚመስል አይነት ፖለቲካ ሆነ አጠቃላይ ከተማ የክልሉ አስተዳደር የሚሄድበት ሁኔታ ከዛ ጋር ደግሞ ቀጥሎ ሰራዊት የሚፈጠር መሰናጠቅ ይሁን የሌሎች ቅሬታ ያላቸው ሰዎች ሊከፍቱ የሚችሉት መሳሪያ ትጥቅ የያዘ ተቃውሞ እነዚህ ሁሉ ነገሮች ሊከሰቱ የሚችሉበት ሁኔታ ነው። ከዚህ ጉዞ ይህንን መንገድ ለመቀልበስ ወይ ደግሞ ወደዚህ ኦልሬዲ የተካሄደ ነው ያለው እና ይሄንን ለመግታት ይሄ እንዳይሆን ለማድረግ የወታደራዊ አመራሮች የሚሆን ህወሓት ጽሕፈት ውስጥ ያሉ ሰዎች እስካሁን ሁኔታውን አስተውለው ነቅተው ማርሽ ለመቀየር ብዙ የሚስተዋል ተነሳሽነት የላቸውም። አድማጮች አሁን አጫጭር ዜናዎችን ላሰማችሁ። ጠቅላይ ሚኒስትር አብይ በትራምፕ ከተሾሙት የውጭ ጉዳይ ሚኒስትር ጋር ለመጀመሪያ ጊዜ በስልክ ተወያዩ። ማርኮ ሮቢዮና ጠቅላይ ሚኒስትሩ የሁለትዮሽ ግንኙነትን ማጠናከር ላይ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ገልጿል። ፕሬዚዳንት ኤርዶዋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁ አሉ። ፕሬዚዳንት ኤርዶዋን ይህን የተናገሩት የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ ትናንት በቤተ መንግስታቸው ተቀብለው ካነጋገሩ በኋላ ነው። በመጨረሻም በቀይ ባህር የቱሪስት ሰርጓጅ መርከብ ሰምጣለች። በዚህም ሳቢያ 6 ሩሲያውያን ህይወት አልፏል። ዜናዎች የዓለም ጤና ድርጅት እንደሚለው 99 በመቶ የዓለም ህዝብ የሚተነፍሰው አየር ተበክሏል። በየአመቱ ከ4 ሚሊዮን እስከ 7 ሚሊዮን የሚደርሱ ሰዎች በአየር ብክለት ህይወታቸው ያልፋል። በኢትዮጵያስ የአየር ብክለት